በክርስትና ውስጥ አጋንንት ይባረራል በእስልምና ውስጥ ደግሞ አጋንንት መስጊድ ገብቶ ይሰግዳል ሙስሊም ጂኒዎች አሉ ቢባል ትክክል አሉ ይገባሉ መስጊድ ይሰግዳሉ መስጊድ እንግዲህ በእስልምናው ዓለም ውስጥ ቅዱስ ቦታ ነው የተከበረ ቦታ ነው ለአምላክ ሙስሊሞች አምልኮአቸውን የሚፈጽሙበት ቅዱስ ቦታ እንደሆነ ይታመናል የት መስጊድ እዚህ መስጊድ ውስጥ ነው እንግዲህ አጋንንት ከሙስሊሞች ጋር አብሮ ገብቶ የሚሰግደው ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው በክርስትና ውስጥ የማን ቤተሰብ ነን የእግዚአብሔር ቤተሰብ ነን በእስልምናው አስተሳሰብ ደግሞ ስናይ ሙስሊሞች የጋኔን ወንድሞችና እህቶች ናቸው ስለዚህ የሙስሊሞች ቤተሰብ ማን ነው ጂኒ የክርስቲያና ደግሞ የክርስቲያኖች ቤተሰብ ማን ነው እግዚአብሔር እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው ኢየሱስ እኛን ወንድሞቼ ብሎ ሊጠራን አያፍርም አቡ ሃይደር ጋኔንን አጋንንትን ወንድሜ ለማለት አያፍርም ጌታችን ኢየሱስ ክርስቶስ ደግሞ እኛን ወንድሞቼ ለማለት አያፍርም ልዩነት አያችሁ ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው አቡ ሃይደር የጂኒ ወንድም አለው አቡ ሃይደር የጂኒ እህት አለው ጋኔንን ወንድሜ ብለን አንጠራውም የወደቀ ነው የረከሰ ወንድም ሊኖረኝ አይችልም ከእግዚአብሔር መንግስት የተጣለ ወንድም ሊኖረኝ አይችልም የተዋረደ ወንድም ሊኖረኝ አይችልም ስለዚህ በክርስትናው አጋንንት የወደቀ የረከሰ ሲሆን በእስልምናው ደግሞ አጋንንት የሙስሊሞች ወንድም ሆኖ እናገኘዋለን ማለት ነው በክርስትና ውስጥ አጋንንት የሚቀጠቀጥ ነው ከሰዎች አጋንንትን በጌታ በኢየሱስ ክርስቶስ ስም እናስወጣለን ኢየሱስ የሚለው ስም የከበረው ስም እስካለ ድረስ አጋንንት በእኛ ዘንድ ፍጹም ቦታ የለውም የተዋረደ ነው የወደቀ ነው የሚቀጠቀጥ ነው በእስልምናውስ አጋንንት የከበረ ነው እንዴት ካላችሁ ወንድማችሁ ነውና ምናልባት የጋኔን አይነት ድርጊት የሚያደርግ ሰው ከሆነ ጋኔን ወንድሜ ነው ሊል ይችላል ስለዚህ ያመናችሁ ነው የአጋንንትን አይነት ስራ አለን ይያላችሁ ነው እንደዛ ካልሆነ ከአጋንንት ቤተሰብነት ወጣችሁ ወደ እግዚአብሔር ቤተሰብነት እንድትሻገሩ ጥሪ ያቀርባለሁ